የእግዚአብሔርን ስራ ለመስራት ፕሮፌትን እንዲህ ማየቴ በትጋቱ እግዚአብሔርን አመሰግናለሁ። ቀደም ሲናገር ነበር መገናኛ ላይ በብዙ ጌታን የሚወድ ሰው ነው፣ ይተጋል። ረጅም ጊዜ ነው የምንተዋወቀው። በዛ ሁሉ ውስጥ ፍቅር ሳይቀዘቅዝ ለእግዚአብሔር ያለውን ነገር ለመስራት እንደዚህ ተግቶ መገኘት ቀላል አይደለም። በፍሬ ይህ ራእይ ይህ ቤተክርስቲያን በዚህ ቤተክርስቲያን ሁላችሁም በኢየሱስም በፍሬ ትገለጣላችሁ። በኢየሱስም ተፈጸመ። በእነዚህ ሁሉ ጊዜያቶች ግን ያየሁት እግዚአብሔርን ማክበር፣ እግዚአብሔርን መውደድ፣ እግዚአብሔርን ማገልገል፣ እግዚአብሔርን በጣም መፈለግ፣ ለእግዚአብሔር ሰዎች ደግሞ ያለው ልብ ቅዱሳንና አገልጋዮችን መቀበል ማክበር ቅድም እየተናገረ ነበርና እሱ ጋር ያለ ነገር ስለሆነ ነው። ሁሉንም የእግዚአብሔር አገልጋዮች ይቀበላል፣ ያከብራል። በጣም ትሁት የሆነ የእግዚአብሔር ሰው ነውና በጣም ደስ ብሎኛል ስለተዋወቅን። ከፕሮፌት ኤልያስ ጋር የሚያስተዋወቀኝ ፕሮፌት ዴቭ ነው። እኔም ደግሞ ያው እንደ ቸርቼ ነው ኦልሞስት ማገለግለው ቸርች ቢኖር ግን አብሬ ከዚህ ራይ ጋር ሁሉ ጊዜ ያለው ነውና በመጨረሻ የምናገረው እግዚአብሔርን ስራ አይቻለሁ። ላይቭ በሚያገለግልበት ጊዜ ያገሉ ሴት እንዲሁም በቤተ ክርስቲያን የእግዚአብሔርን ማዳን የእግዚአብሔርን ጸጋ ሰዎች ሲፈወሱ የእግዚአብሔርን ኃይል ታምራት በጣም አይቻለሁ። እግዚአብሔር ካንተ ጋር ነው በሉት፣ የሚቃወም የለም በሉት። ሃሌሉያ። እንኳን አደረሰን። ያለ እግዚአብሔር ምህረትና እርዳታ አይደለም 4 አመት 4 ቀን ራሱ ከባድ ነው። ሰው ገንዘብ ስላለ ወይ የሆነ ነገር ስላለ አይደለም የሚቀጥለው፣ እግዚአብሔር ሲያስቀጥል ነው። ከእግዚአብሔር የተጀመረ ነገር ይቀጥላል እንጂ ምንም አይነት ነገር አያስቆመውም። እኔም በዚህ ራእይ ውስጥ አብሬ እግዚአብሔርን እንዳገለግል እድል ስላመቻቸልኝ ጌታን አመሰግነዋለሁ። እና ፕሮፌት ለኔ የማይደለም ለብዙ ሰዎች ለመውጣት ምክንያት የሚሆን ሰው ነው። ያለውን ዕውቀት ያለውን ጸጋ ሳይሰስት ነው ለሰው የሚያካፍለው። በዚህ አጋጣሚ በጣም ይሄን ቅንነቱን አደንቅለታለሁ። እና የላይቭ አገልግሎት በሚያገለግል ጊዜ 6 አመት ኦልሞስት በኮሮና ታይም ነው የጀመረው። ግን ምንም ዋጋ ብንከፍል እግዚአብሔር ፍሬዎችን አብዝቶልናል። ብዙ ምስክርነቶች አሉ። እኔ እንኳንም ማቃቸው ብዙዎች ከካንሰር ተፈውሰዋል፣ ከስኳር በሽታ ረጅም አመት የኤምባሲ ኬዝ ነበራቸው፣ ግሪን ካርድ ምናምን እግዚአብሔር የጠፉ ዶክመንቶችን ሳይቀር አስመልሶ ብዙ ነገሮችን አይተናል። እግዚአብሔርን እንደማገልገል መታደል የለም። እግዚአብሔር በሰጠን እድል እንጠቀም ማለት የማንችልበት ጊዜ ስለሚመጣ ማለት ነው። በጣም እንወዳችኋለን። እግዚአብሔር ይባርካችሁ። ይህን ቃል አንተ ላይ አውጃለሁ። እዚህ ራእይ ላይ ዮሴፍ ትንሹ የፍሬ ዛፍ ነው። የማፍራት አመት ይሆናል። የመብዛት አመት ይሆናል። የመድረቅ ምንጭ ያቆማል። የመትረፍ አመት ነው። ቀስተኞች ግን አስቸገሩት ይላል፣ ነደፉት ይላል። በያዕቆብ አምላክ መታመኛ አለ። ቀስቱ ይደርቃል፣ ምንጩ ይደርቃል። እንዲህ ይሆናል። ከዚህ በኋላ ሟርተኛ አያገኝም፣ ያፋቸው ቃል አያገኝም። ይሄ ራእይ ይሄዳል፣ ይሄ ራእይ ይበዛል። 2018 ዓመተ ምሕረት ክብር ለኢየሱስ ሲሆን የመፍትሄ ቅባት ዓለም አቀፍ ቤተክርስቲያን 4ኛ ዓመት ክብረ በዓል ተከበረ በኢየሱስ ስም አሜን።